የደረሰብሽ መከራ በሰው የደረሰ መከራ ነው። መከዳት ሊሆን ይችላል፣ መዋረድም ሊሆን ይችላል። ያልፋል እኮ ብዙ ነገር አልፎ ይኖራል። አይዟችሁ፣ ብዙ መከራ ቢወጥራችሁ ያልፋል። ትልቁ ችግር አለመታገስ ነው። ትዕግስት ትልቁን ኃጢአት ጸጥ ያደርጋል ይላል መጽሐፍ። ታገሱ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ታማኝ አባት ነው ወገኖቼ። ይሄ በጣም ሰይጣን በራሳችን እርምጃ እየወሰድን ገሃነምን እንድንሞላ እየተዘራ ያለበት ዘመን ነው። ለሄዱት ወንድሞቻችን ምህረትን እየለመንን፣ ለሄዱት እህቶቻችን ምህረትን እየለመንን ራሳችንን በእግዚአብሔር ቃል እናበርታው። ያሻግራል፣ እግዚአብሔር ታላቅ ነው። ያኖራል፣ እግዚአብሔር ታላቅ ነው። ያነጋል፣ እግዚአብሔር ታላቅ ነው። በድቅድቅ ጨለማ ውስጥ የሚደነቅ ብርሃን መስጠት ይችላል። ጨለማ በእርሱ ዘንድ ከቶ አይጨልምም። የማያልፍ መከራ የለም። ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም ይላል። በመከራ ላለ ነው ለእኔና ለእናንተ። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል ይላል። አያችሁ፣ በሰው ላይ ከደረሰው በቀር መከራ አልደረሰብን። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። ገና ብዙ መከራ አልደረሰብን። ሰው ላይ የደረሰው ነው ላያስችልህ አልሰጠህም። ከምትችለው በላይ እንዳትፈተን የሚጠብቅ እግዚአብሔር ታማኝ ነው። የሚጠብቅ አይተኛም። እይዴቅ ዘ ያቀረከ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል። እንድትታገሺ መውጫውን ያዘጋጅልሻል። እግዚአብሔር ታማኝ ስለሆነ። ማን ታማኝ ስለሆነ? እግዚአብሔር መውጫ አለው። ኤልሳ አልደነገጠም፣ መውጫውን ያውቀዋል። ሎሌው ግን ደነገጠ። ወዮልን፣ አለቅን፣ ዛሬ ቆራረጡን አለ። አይዞ፣ በእኛ ዘንድ ያሉት በእነርሱ ዘንድ ካሉት ይበልጣሉና አትፍራ። ሁለተኛ ነገሥት ምዕራፍ 6 ቁጥር 15 ያለው ቃል ደስ ይላል። በእነርሱ ዘንድ ያሉት አሉ፣ ይበልጣል። የቅዱሳኑ ጸሎት ዓይንን ያበራል። ዓይኖቻችን በተስፋ መቁረጥ እንዳይጠፋ አቤቱ ለሞት እንዳልተኛ ዓይኖቼን አብራ በሉት። እግዚአብሔርን ይልክላችኋል ቅዱሳኑን። ነቢዩ ኤልሳ ጸለየ ወደ እግዚአብሔር። ክስት እግዚኦ አዕይንቲሁ ለዚህ ወልድ፣ ለዚህ ልጅ የዚህን ልጅ ዓይኑን አብራለት ግለጥለት። አቤቱ አቤቱ ያዩ ዘንድ የዚህን ብላቴና ዓይኖች ግለጥ። ክስት እግዚኦ አዕይንቲሁ ለዚህ ወልድ፣ የዚህን ትንሽ ብላቴና ዓይን እንዲገለጥ አቤቱ ፈቃድ ይሁን ብሎ ጸለየ። የዛ ሰው ዓይኖች ሲገለጡ ተራራው በእሳት በተሞሉ መላእክት ተጥለቅልቆ ነበር።